ከሩጫ የቆምኩበት ምክንያት ስቲል በዚህ ይሄ አሁን ከባንክ ቤት ውክልና ከተነሳ በኋላ ብር አውጥቶብኛል። ውክልና ከተነሳ በኋላ አሁንም ቤት የተሸጠ ቤት አለ። ይሄን ደርሼበት በወንጀል ከሰስኩት። እሺ እንዴት በወንጀል ይከሰሳለሁ በማለት ግድያ ሙከራ ተደረገብኝ። ከዛ በኋላ ስቲል ያንን ወንጀል ኦሬዲ ቤቱ ውሉ ፈርሶ ቁልፉ እጄ ላይ መጥቷል። አሁን እሱ ያለ ውክልና ይሸጠው ገዥዋ ብቻ የቤት በስንት ቢሸጥ ጥሩ ነው? ባለ 3 መኝታ ነው 500,000 ብር ነው ሸጥኩም ብለው የሸጠውም ደግሞ ወደ እኔ አካውንት አይደለም። የት ነው ቤቱ አካባቢ ብትለኝ ሲኤምሲ ጀርባ የቀድሞ ሲኤምሲ ጀርባ ከገስት ሞል ማለት ነው። ይሄ 500,000 ብር 500,000 ብር የሸጥኮ ብር ውስጥ የታረከው የኔ አካውንት ላይ አልገባም። ገዥዋም ደግሞ በ500,000 ነው ገዛ ነው የምትለው። ስለዚህ አሁን ስቲል አሁን እኔ ብዙ ማለት ማፊያዎች ድርጅት አደራጅቶብኝ ስቲል ግድያ ሙከራ እየተደረገብኝ ነው ያለው። ስቲል ከዚህ የተነሳ እናቴ ልጄ ከምትሞችብኝ ትላንትና ለምኛ አሳድገሽ የምትወጂ አገርሽን የምትወጂ ህዝብሽን በማገልገል ላይ የቆየሽው ዛሬ ደግሞ ህዝብሽን አገልግለሻል፣ አገርሽን አገልግለሻል፣ አስጠርተሻል። ዛሬ ደግሞ ለምኛ ያሳደግኩ ልጄ እኔንም አስጠርተሽኛል፣ ከምትሞችብኝ በጡት ይዤሻለሁ፣ በቃ ሩጫሽን አቁሚ ስትለኝ ወደ ቤት ገብቼ ቁጭ ብዬ ነው አልኩት።